ሰላም ሰላም፣ ጤና ይስጥልን ውድና የተወደዳችሁ እንዴት ናችሁ? ሰላማችሁ ብዝት ይበል። እንኳን ሰላም መጣችሁ። ዛሬ እንደተለመደው ለፊታችን አሪፍ የሚሆኑ ክሬሞችን ማሳያችሁ ይሆናል ማለት ነው። ከአሁን በፊትም የሰራኋቸው ብዙ ቪዲዮዎች አሉ። ያላያችሁ ገብታችሁ እዩ። ዛሬ እዚህ ጋር እንደምታዩት የሜዲኪዩብ የፊት ክሬም ነው ማለት ነው። በውስጡ ኮላጅን አለው። በጣም ቆንጆ ለፊታችን ተስማሚና በጣም ፊታችሁን የሚያለሰልስ አንጸባራቂ በጣም ለፊት ምርጥ የሜዲኪዩብ ክሬም ነው ማለት ነው። የተለያዩ የሜዲኪዩብ ክሬሞች አሉ እና ለማንኛውም ለወዛም ፊት፣ ኖርማል ድራይ ስኪን ላላችሁ ለሁሉም የሚስማማ ምርጥ በውስጡ ቫይታሚን ሲ ያለው ክሬም ነው ማለት ነው። ማንኛውም ክሬም ከመጠቀማችን በፊት እጃችን ላይ መሞከር ይኖርብናል ማለት ነው። ሁሉም ሰው ፊቱ ላይ ላይስማማው የሚችል ማንኛውም ክሬም ፊታችን ላይ ከመቀባታችን መጀመሪያ እጃችን ላይ ቼክ ማድረግ አለብን ማለት ነው። አንዳንድ ሰዎች የማይስማማቸው ክሬም አለ ማለት ነው። ለምሳሌ ወዛም ሴንሲቲቭ ስኪን ላለው ሰው ቼክ ቢደረግ መልካም ነው ብዬ አስባለሁኝ። ለሁሉም ነው፣ ኖርማልም ድራይም ላለው ስኪን እጃችን ላይ ቼክ ማድረግ ይኖርብናል ማለት ነው። ስለዚህ ትንሽ ቀንሰን እጃችን ላይ መሞከር ይኖርብናል ማለት ነው። ፊታችሁን በጣም ነው የሚያለሰልሰው። በተለያዩ በፀሐይ ምክንያት ፊታችሁ የመጨማደድ እንትን ካለ ለማስተካከል ይረዳል ማለት ነው። ትንሽ ወስዳችሁ እጃችን ላይ ቼክ ማድረግ ይኖርብናል ማለት ነው። ምክንያቱም ለፊታችሁ ይስማማል አይስማማ የሚለውን እጃችን ላይ ቼክ ማድረግ ይኖርብናል ማለት ነው። ማንኛውንም ክሬም፣ ይሄ ብቻ አይደለም፣ ማንኛውም ክሬም ስንጠቀም ሰንስክሪን ሊሆን ይችላል። ፊታችን ላይ ከመቀበታችን በፊት እጃችን ላይ ሞክረ ነው 5 ደቂቃ ቆይታችሁት ምንም ማሳከክ ወይም ደግሞ የመቅላት ነገር ከሌለ ያው ተስማምቷችኋል ማለት ነው። የመቅላትና የማሳከክ ነገር ካለ ፊታችን ላይ መቀባት የለብንም ማለት ነው። ማንኛውንም ክሬም፣ የፊት ክሬምም ሳሙናም ከመጠቀማችን በፊት የሚያቃጥልና የሚያሳክክ ከሆነ ያ ነገር ለፊታችን ተስማሚ አይደለም ማለት ነው። ስለዚህ እጃችን ላይ ልንሞክረው ይገባል ማለት ነው። በመጀመሪያ እጃችን ላይ መጠቀም ይኖርብናል። ከዛ ወደ ፊታችን ልንጠቀመው ይገባል ማለት ነው። እና በጣም ቆንጆ ክሬም ፊታችሁን ለማለስለስ እና በጣም ምርጥ የሜዲኪዩብ ክሬም ነው ማለት ነው። በውስጡ ኮላጅን አለው እንደምታዩት ፒንክ ኮላጅን በውስጡ ኮላጅን የያዘ ነው ማለት ነው። ለፊታችን በጣም አስፈላጊ ነው ማለት ነው። ኦሪጂናሉ መሆን አለበት። አንዳንድ እንትኖችም ስላሉ ማለት ነው። እና ይሄ ኦሪጂናል ክሬሞች ናቸው ማለት ነው። አንዳንድ ሰዎች ፊታችን ላይ የጥቁር ነጠብጣብ ካለ ያጠፋል ይላሉ ብዙ ጊዜ ይህንን የሚጠቀሙት። እኔ ግን ኖርማሊ ፊታችንን ቆንጆ ለማድረግ እንዲለሰልስና አሪፍ ፊታችን ደረቅ እንዳይሆን ለፊታችን እና ለተጨማደደ በፀሐይ ለተጎዳ ፊት ማለስለሻና ወደ ቦታው የሚመልስ ምርጥ ክሬም ነው ማለት ነው። ሁለቱም በጥቁርም አለ። እዚህ ጋር እንደምታዩት ሁለቱም የተለያዩ ናቸው ማለት ነው። አንድ አይነት አይደሉም። ግን ይሄኛው ፒንክ ኮላጅን አለው፣ በውስጡ ኮላጅን የያዘ ነው ማለት ነው። እና በጣም ተወዱታላችሁ፣ ሞክሩት። ለፊታችሁ ተስማሚ ምርጥ ክሬም ነው ማለት ነው። በቀጣይ ስለ ሳሙናዎች፣ ለፊት መታጠቢያ አሪፍ አሪፍ ሳሙናዎች አሉ ማለት ነው። በነገራችን ላይ የሜዲኪዩብ ይሄኛውም በጣም ምርጥ ነው ማለት ነው። ይታይም ይህ የምታዩት ፊታችሁ ላይ ጥቁር ነጠብጣብ እንትን ለማስለቀቅ በጣም ይረዳል ማለት ነው። ኦይል ነው። በጣም ከ9 በላይ ያሉት በውስጡ የያዘ ኦይል አለው ማለት ነው። ፊታችንም ማታ ማታ ላይ ተቀብተን በማሸት እንዲሁም አፍንጫችን ስር ጥቋቁር እንትን ያሉትን ያስወግዳል ማለት ነው።
በደንብ ላይ ታይ ይችላል። እዚህ ጋር እንደምታዩት ማለት ነው ሜዲኪዩብ ነው። ይህም ከሜዲኪዩብ የተዘጋጀ ነው ማለት ነው። ሶ ይህንን ይመስላል። በቀጣይ በሌላ ቪዲዮ እንገናኛለን። ለፊት ምርጥ ቅባት፣ ለፀጉር ምርጥ ቅባቶች እና ለፊት አሪፍ ክሬሞችን የማሳያችሁ ይሆናል ማለት ነው። እኔ ከተጠቀምኳቸው አሪፍ ከምላቸው ማለት ነው። ይህ የምታዩት የራይስ ዋተር ሲራም ነው። ስለዚህ በቀጣይ ቪዲዮ እንሰራላችሁ ይሆናል ማለት ነው። እስከዛ መልካም ቆይታ። በቀጣይ አዲስ ቪዲዮዎች ይላችሁ መመጣ ይሆናል ማለት ነው። እኔ በነገራችን ላይ ሜዲኪዩብ እንትኖችን ነው በብዛት የምጠቀመው ማለት ነው። ይሄም ቀጣይ ስለዚህ እንሰራላችሁ ይሆናል ማለት ነው። የዛሬ ቆይታችን ይሄን ይመስላል። ሰላማችሁ በያላችሁበት ይብዛ። መልካም ቆይታ ይሁንላችሁ እና ሜዲኪዩብ ክሬም ለፊት በጣም ተስማሚና አሪፍ ክሬም ነው። ተጠቀሙት፣ ትወዱታላችሁ። መልካም ቆይታ ይሁንላችሁ። በነገራችን ላይ የሰራኋቸው ብዙ እንትኖች አሉ ያላያችሁ ቪዲዮዎች ማለት ነው። ቤት ውስጥ የምናዘጋጃቸው ለፊታችን የሚሆኑና ለፀጉራችን ትሪትመንቶች የሰራሁት ቪዲዮ አለ ማለት ነው። ቀጣይ የምሰራላችሁም ይሆናል። ቻው ቻው።